ዋላችሁ ተከታታዮቼ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት ርዕስ ከራሳችን ጋር እንዴት ነው ጥሩ የሆነ ግንኙነት መፍጠር የምንችለው የሚለው ነው። ሰው በዚህ ርዕሰ ጉዳይ ላይ የተለያዩ ሀሳቦችን እያነሳን እናወራለን ማለት ነው። ስለዚህ ዛሬ ስለ አንድ ልዩ ሰው እነግራችኋለሁ። ያ ማን ነው? እናንተ ናችሁ። አብዛኞቻችን በጣም ቢዚ ነን። ሌሎች ሰዎችን በመንከባከብ ሊሆን ይችላል፣ አላማችንን በማሳደድ የተለያዩ ነገሮችን ብቻ በውጪ ነገር ራሳችንን በጣም ቢዚ አድርገናል። በእነዚህ መንገዶች በጣም አሪፉና ግዴታ ሊኖረን የሚገባውን ግንኙነት ረስተናል። ያ ምንድነው? ከራሳችን ጋር ያለን ግንኙነት። ስለዚህ በዚህ ቪዲዮ ላይ የምናገኘው የመጀመሪያው ከራሳችን ጋር ጥሩ ግንኙነት መፍጠር ሲባል ምን ማለት ነው፣ ሁለተኛው ደግሞ እንዴት ነው ያንን ግንኙነት መፍጠር የምንችለው፣ ሶስተኛው ደግሞ ያ ጥሩ ግንኙነት እንዴት ነው ለአእምሯችን፣ ለአካላችን እና ለማህበራዊ ኑሯችን ጥቅም ላይ ወይንም አገልግሎት ላይ ሊውል የሚችለው የሚለውን እናወራበታለን። የመጀመሪያው ክፍል የሚሆነው ከራስ ጋር ጥሩ ግንኙነት መፍጠር ሲባል ምን ማለት ነው። ይህንን ነገር ዲፋይን በምናደርግበት ጊዜ ለራሳችን ስሜት ሊሆን ይችላል፣ ፍላጎት፣ ፍርሃት ሊሆን ይችላል፣ ኤቭሪቲንግ ዲቴይል ራሳችንን ልክ ከጓደኛችሁ ጋር ትውውቅ በምታደርጉበት ሰዓት እንዴት ነው ከዛ ሰው ጋር ኮሚኒኬት የምታደርጉት፣ ላይ የሚፈልገውን፣ የሚወደውን ነገር፣ የሚያስፈራውን ነገር እነዛን ነገሮች ትጠይቃላችሁ አይደል? ልክ እንደዛ ራሳችሁን ፍሬንድሊ ማናገር መቻል፣ ውስጣችሁን ማዳመጥ። ሁለተኛው ደግሞ ውስጣችን ምን እየተፈጠረ እንደሆነ በዛ ወይ ማወቅ እንችላለን። ሶስተኛው ደግሞ ራስን ማክበር። ራሱን የሚያውቅ ሰው ገደቡን ያውቃል፣ ምን ማድረግ እንዳለበት ያውቃል፣ ምን እንደሚፈልግ ያውቃል፣ የት እንደሚሄድ ያውቀዋል። ስለዚህ ራሱን ያከብረዋል። ራስን በሚገባ ቴክ ኬር ማድረግ፣ ራሳችን ላይ ፈራጅ አለመሆን፣ በሌሎች ሰዎች ሀሳብ ተገፋፍተን እኔ እኮ እንዲህ ነኝ በቃ እንዲህ ነኝ እያላችሁ ራሳችሁ ላይ ውሳኔ ያለመስጠት። እነዚህ ነገሮች ምንድነው ዲፋይን የሚያደርጉት? ከራሳችን ጋር ጥሩ ግንኙነት መፍጠር ሲባል ምን ማለት ነው የሚለውን ጥያቄ ይመልስላችኋል ማለት ነው። ከራሱ ጋር ጥሩ ግንኙነት እንዲኖር ያደረገ ሰው ወይንም ከራሱ ጋር ጥሩ ግንኙነት ያለው ሰው ምን አይነት ሰው ነው? የመጀመሪያው ለራሱ ሴፍ ስፔስ ነው ወይንም ለራሱ ምቹ የሆነ ቦታ ነው። ሌላ ማረፊያ አያስፈልገውም። ሁለተኛው ደግሞ ስሜቶቹን አይሸሻቸውም፣ ፊት ለፊት ይጋፈጣቸዋል። ለራሱ ጥያቄዎች ምላሽ ለመስጠት ይሞክራል። ሶስተኛው ደግሞ ምንድነው? ኤክስተርናል ቫሊዴሽን ምንም አይመስለውም። ማለት ሰዎች ከፍ ሲያደርጉት የሞቅታ ስሜት አይሰማውም። ሰዎች ደግሞ ዝቅ ባደረጉት ቁጥር የዝቅተኝነት ስሜት አይሰማውም። ማለት ለራሱ የሚያስፈልገውን ሰላምና ፍቅር መስጠት ይችልበታል። ስለዚህ እነዚህ ከራሱ ጋር ጥሩ ግንኙነት ያለው ሰው ሊያገኛቸው የሚችላቸው ፍሬዎች ናቸው። ሁለተኛው ክፍል ምንድነው? ከራሳችን ጋር እንዴት ነው ጥሩ የሆነ ግንኙነት መፍጠር የምንችለው። ከራሳችን ጋር ጥሩ ግንኙነት ለመፍጠር የሚረዱንን ቲፖች እነግራችኋለሁ። የመጀመሪያው ምንድነው? ከራሳችን ጋር ጥሩ ኳሊቲ የሆነ ታይም ማሳለፍ። አብዛኞቻችን ምንድነው የምናደርገው? ብቻችንን በምንሆንበት ጊዜ የውስጣችን የሚጠይቀውን ነገር ከማስተናገድ ይልቅ ስልክ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ የተለያዩ ነገሮችን በመጠቀም ጊዜያችንን ዌስት እናደርገዋለን። ነገር ግን ውስጣችን የሚጮህለት ነገር አለ አይደለ? ውስጣችን ብዙ ጥያቄ ኢቨን ጥያቄ እንኳን ባይኖረው ነገሮችን አናላይዝ ለማድረግ ጊዜ ያስፈልጋችኋል አይደለ? ስለዚህ ከራሳችሁ ጋር ኳሊቲ የሆነ ታይም በምታሳልፉበት ጊዜ እናንተ ውስጥ ምን አይነት ነገር እንዳለ ዲጋውት እንድታረጉ ያደርጋችኋል። ኢቨን ያልተፈቱ ጥያቄዎች ካላችሁ ያንን ነገር ምላሽ እንድትሰጡም ይረዳችኋል። ስለዚህ ምንድነው? ብቻችሁን በምትሆኑበት ጊዜ አንዳንዴ ዲስትራክት የሚያደርጋችሁን ነገር ራቅ አድርጋችሁ የምርን ብቻችሁን ከሀሳቦቻችሁ ጋር ከራሳችሁ ጋር ለመሆን መሞከር ጥሩ ነው ብዬ አስባለሁ። አንዳንዴ ያለንበት ቦታ ሁላ ትክክል ላይሆን ይችላል። ከመጣንበት ረዥም ርቀት አንጻር ያንን ደግሞ የምናውቀው ጊዜ ለራሳችን ስንሰጥ ነው። ነገሮችን ማስተዋል፣ እኔ ከየት ተነስቼ ነው የመጣሁት፣ የቱ ጋር ነበር አላማዬ፣ የት ነበር መድረስ የምፈልገው የሚለውን ነገር በደንብ ከራሳችሁ ጋር ዲቴል ማውራት መቻል አለባችሁ።
ያን ነገር ደግሞ ዲስትራክሽን ውስጥ ወይም ጩኸት ውስጥ ሆናችሁ ልታገኙት አትችሉም አይደለ? ስለዚህ ግዴታ ጊዜ ያስፈልጋችኋል ማለት ነው። ያን ነገር ደግሞ ዲጋውት ለማድረግ የሚያስፈልጋችሁ የመጀመሪያ ጆርናል መጻፍ፣ የምትሄዱበትን መንገድ ለምሳሌ የሆነ ነገር አስባችሁ ከሆነ ያንን ነገር ጆርናል በምትጽፉበት ጊዜ ራሳችሁን ወደኋላ መለስ እያላችሁ እንድታዩና እንድታስቡ ያግዛችኋል። ጆርናል ማድረግ ለዛ ነገር ይጠቅመናል ማለት ነው። ሁለተኛው ደግሞ ሜዲቴት ማድረግ። ሜዲቴት ምንድነው? ብቻችሁን ሆናችሁ ጸጥ ያለ ቦታ ላይ ዝም ብላችሁ ራሳችሁን ከሀሳባችሁ ጋር ብቻ አንድ ላይ አስቀምጣችሁ እስኪ ቼክ አድርጉ። እንደ ቻይናዎቹ ሶፍት ክላሲካል ተከፍቶ እንደዚህ ብሎ ማሰብ አይጠበቅባችሁም። ምንድነው የምታደርጉት? ጸጥ ያለ ቦታ ብቻችሁን ሆናችሁ ነገሮችን ማሰላሰል። ያ ምንድነው? ሜዲቴሽን ውስጣችሁን እንድታውቁት በደንብ ይረዳችኋል። ስለዚህ ይህን ነገር ማሰብ ከቻላችሁ ራሳችሁን መጠየቅ ያለባችሁ ዛሬ ምንድነው እየተሰማኝ ያለው? ምንድነው ማድረግ ያለብኝ? ራሳችሁን መጠየቅ አለባችሁ። ራሳችሁ ጥሩ አመለካከት እንዲኖራችሁ ፕራክቲስ ማድረግ፣ ሰልፍ ኮምፓሽን ዴቨሎፕ ማድረግ መቻል አለባችሁ። ለምሳሌ አሁን ስህተት ልትሰሩ ትችላላችሁ አይደለ? ከማንም ሰው ስህተት አይጠፋም አይደል? ስህተት በምትሰሩ ሰዓት ምን አይነት የማረባ ሰው ነኝ ከማለት እየተማርኩኝ ነው ብትሉ ሞር የተሻለ ፖዚቲቭ ነው ማለት ነው ይሄኛው ወይ። ምክንያቱም እናንተን ስታንዳርድ የሚያወርድ ነገር ልታረጉ አይገባም አይደለ? I'm talking about that. ስታንዳርዳችሁን ምን አይነት የማረባ ሰው ነኝ በምትሉበት ጊዜ የእናንተን ስታንዳርድ እያወረዳችሁ ነው ያላችሁት ማለት ነው። ኔጌቲቭ ነገሮችን እያወራችሁ የራሳችሁን ስታንዳርድ ዝቅ ልታረጉ አይገባም። ኢንስቴድ ኦፍ ዛት ፖዚቲቭ ተጠቅማችሁ ስህተት እሰራለሁ፣ ሰው ነኝ፣ ፐርፌክት መሆን አልችልም፣ እየተማርኩኝ ነው፣ ነገ ደግሞ ይህንን ስህተት አልደግመውም ብላችሁ ለራሳችሁ መናገር መቻል አለባችሁ። ስለዚህ ከእናንተ የሚጠበቀው ለራሳችሁ ታማኝ መሆንና እውነቱን መናገር። ምክንያቱም ለውጥ የሚጀምረው እውነትን ከመናገር ነው። ስለዚህ ሶስተኛው ከራሳችሁ ጋር ጥሩ ግንኙነት እንዲኖራችሁ ሊያግዛችሁ የሚችለው ነጥብ ምንድነው? ሴቲንግ ባውንደሪስ። የሆነ ባውንደሪ ወይንም ገደብ ለራሳችሁ ልታበጁለት ይገባል። የሆነ ሰው ያንን ነገር ክሮስ ሊያደርገው የማይችለውን ነገር ልታሳምሩ ይገባል ማለት ነው። ያንን የምታረጉት ለምንድን ነው? አንድ ሰው እናንተን ኢነርጂ ድሬን የሚያደርግባችሁ ከሆነ ከዛ ሰው ምን ማድረግ አለባችሁ? ረቅ ማለት አለባችሁ። ምክንያቱም ኢነርጂያችሁን ለሚያስፈልገው ወይንም ለሚገባው ነገር ነው ኢንቨስት ማድረግ ያለባችሁ እንጂ አላስፈላጊ በሆኑ ነገሮች ኢነርጂያችሁን ዌስት እያደረጋችሁ ጊዜያችሁን በሞባይል አስፈላጊ ነገር ላይ ልታጠፉ አያስፈልግም። ባውንደሪ እንዲኖራችሁ ማድረጋችሁ ሌሎች ሰዎች እናንተን እንዲያከብሯችሁ ያደርጋችኋል። ሌላው ደግሞ ራሳችሁን የሚያሳድግ ነገር ላይ ነው ጊዜያችሁን ዌስት ማድረግ ያለባችሁ። ወይም ስፖርት መስራት ሊሆን ይችላል፣ በቂ እንቅልፍ ማግኘት ሊሆን፣ የተመጣጠነ ምግብ መመገብ ሊሆን ይችላል። ብቻ እናንተን ዴቨሎፕ ሊያደርጋችሁ በሚችል ነገር ላይ ነው ጊዜያችሁን ማጥፋት ያለባችሁ። አት ዘ ሴም ታይም ደግሞ ደስታ ይገባችኋል አይደለ? የደስታ ጥቅሙ ምንድነው? እድሜ ይጨምራል ይባላል አይደለ? ደስተኛ የሆነ ሰው ብዙ ጊዜ በጭንቀት ከሚያሳልፍ ሰው እድሜው ረዘም ያለ ነው ይባላል። ስለዚህ ያ ነገር ሁሉ ለህይወታችሁ አስፈላጊ ነው አይደለ? ስለዚህ ደስታ ሁላችሁም ቢሆን ይገባችኋል። ስለዚህ የምትደሰቱት ደግሞ የሆነ ነገር ሰክሲድ ስላደረጋችሁ ወይም ስላሳካችሁ ብቻ ሳይሆን አሁን ላይ ያ ደስታ ስለሚገባችሁ ነው። አምስተኛው ከራሳችሁ ጋር ጥሩ ግንኙነት እንዲኖራችሁ የሚረዳችሁ ነገር ምንድነው? ለራሳችሁ ሆነስት መሆን ወይንም ታማኝ መሆን። ለራሳችሁ ታማኝ መሆንና እውነቱን መናገር። የጎዳችሁን ነገር ሊሆን ይችላል፣ ያስደሰታችሁንም ነገር ሊሆን ይችላል። ያንን ነገር ታማኝ ሆናችሁ ነገር ግን እውነቱን ለራሳችሁ መናገር መቻል አለባችሁ። ምክንያቱም አንዳንዴ ትክክል ያልሆነ ነገር ለራሳችን ስናገር ራሳችንን አታለነው ነገሩ እውነት የሆነ ይመስለንና ወዳልሆነ ነገር ልንገባ እንችላለን። ስለዚህ ለራሳችን እውነተኛ ያለውን ነገር ታማኝ ሆነን መናገር መቻል አለብን። ሶስተኛው ክፍል ምንድነው? ከራሱ ጋር ጥሩ ግንኙነት ቢውልድ ያደረገ ሰው
ሜንታል ሄልዝ ላይ ምን አይነት ጥቅም ነው ሊያገኝ የሚችለው የሚለውን በምናይበት ጊዜ ለምሳሌ የሆነ አንድ ነገር የሚያስጨንቀው ከሆነ ያንን ጭንቀት በጊዜ ፊገር አውት ማድረግ ይችላል። ምክንያቱም ለጭንቀት ጊዜ እንዳይወስድበት ያደርጋል። በሌሎች ነገሮች ራሱን ዲስትራክት ሲያደርግ እዛ ነገር ላይ ፎከስ ብቻ አድርጎ ያንን ጭንቀት ወይም ለዛ ላስጨነቀው ነገር ምላሽ በጊዜ ይሰጠዋል። ስለዚህ በዛ ወይ እዛ ስትረስ ውስጥ የሚቆይበትን ጊዜ ያሳጥረዋል ማለት ነው። እና ደግሞ ሁሌ ከራሳችን ጋር ጊዜ የምናሳልፍ ከሆነ ውስጣዊ ዓለማችን ሰላማዊ ይሆናል እና ደግሞ ያ ነገር ለአእምሯችን ጤንነት ትልቅ ቦታ አለው ማለት ነው። ሌላ ምንድነው? ከራሳችን ጋር ጥሩ ግንኙነት ቢውል ካደረግን ለፊዚካል ሄልዛችን ምን አይነት ኢፌክት ሊኖረው ይችላል? ራሱን ያከብራል፣ ለራሱ ዋጋ ይሰጣል፣ ለራሱ ጊዜ ይሰጣል። ኤክሰርሳይዝ ማድረግ ባለበት ጊዜ ኤክሰርሳይዝ ያደርጋል። ምግብ በትክክል መመገብ ሲኖርበት የተመጣጠነ ምግብ ይመገባል። እረፍት ማድረግ ባለበት ጊዜ እረፍት ያደርጋል። ስለዚህ እነዚህ ነገሮች ደግሞ ለፊዚካል ሄልዚ ቤዚክ ነገሮች ናቸው አይደለ? አዳታይ ምን ያህል ኢፌክት እንዳለው መመልከት እንችላለን። ሶሻል ላይፍ ላይ ምን አይነት ሰው ይሆናል የሚለውን በምንመለከትበት ጊዜ የመጀመሪያው የሰዎችን ቫሊዴሽን ፈጽሞ አይፈልግም። ያ ኳሊቲ ካለው አለው፣ ከሌለው ደግሞ የለውም። ሰዎች እንደዚህ ይሆናል እንደዚህ ነው ስላሉት ከፍም ዝቅም አይልም ማለት ነው። ስለዚህ የሰው ቫሊዴሽን አያስጨንቀውም። ዲስሪስፔክት የሚያደርጉ ውሸታም የሆኑ ሰዎችን ቶለሬት አያደርጋቸውም። ሌላው ደግሞ ጥሩ የሆነ የኮሚኒኬሽን ስኪል አለው። ሰዎችንም አትራክት ያደርጋቸዋል። ሰዎች በዚህ አይደንቲቲ ይሳባሉ። ራሱን ቫሊዴት የሚያደርግ ሰው፣ የሌሎችን ቫሊዴሽን የማይጠብቅ ትክክል የሆነውን ነገር የሚያደርግ ጥሩ የሆነ የኮሚኒኬሽን ስኪል ያለው ሰው በሰዎች ዘንድ ተወዳጅ ነው አይደለ? ተፈላጊም ነው። ስለዚህ ሰዎችንም አትራክት ያደርጋል። ለምሳሌ እንበልና ከራሳችሁ ጋር ጥሩ የሆነ ግንኙነት ባይኖራችሁ ለራሳችሁ ክብር አይኖራችሁም። ያ ማለት ያ ደግሞ ከሰዎች ጋር ያጋጫችኋል አይደለ? ከሰዎች ጋር ያጋጫችኋል ማለት ሶሻል ላይፋችሁ ላይ ኢፌክት ይኖረዋል። አት ሴም ታይም ደግሞ ሄልዚ የሆነ ከራስ ጋር ያለ ግንኙነት ሄልዚ ካልሆነ ነገሮችን ማድረጉ ሚኒንግለስ ይሆንበታል። ኤክሰርሳይዝ ለምንድነው ማድረገው? ራሱን ሜንታሊ ግን ያ ነገር ደግሞ ሄዶ ከሜንታል ጋር ይገናኛል። እነዚህ ሶስቱ ነገሮች ኢንተርኮኔክትድ ናቸው። ከራስ ጋር ጥሩ ግንኙነት ማሳደግ በእነዚህ በሶስቱ ነገሮች ላይ ራሳችንን ብቁ ሆነን እንድናገኘው ይረዳናል ማለት ነው። አይ ሆፕ የዛሬ ቪዲዮ ይጠቅማችኋል ብዬ አስባለሁ። ይሄ ቻናል ጠቃሚ መስሎ ከታያችሁ ሰብስክራይብ ያደረጋችሁ የቻናሌ ሜምበር ብትሆኑ ደስ ይለኛል፣ እኔም ይጠቅመኛል። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው።